ሰላም የሃርመኒ እንግሊሽ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እኔ ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ verb to have ነው። verb to have ምን ማለት ነው? verb to have የምንላቸው እነማን ናቸው የሚለውን እናያለን። እንዴት እንጠቀማቸዋለን በአረፍተ ነገር የሚለውን በደንብ እናያለን። ቤተሰቦች አብራችሁ ይቆዩ። እስከ መጨረሻው ቪዲዮ አይታችሁ መጨረሻ ላይ ካልገባችሁ ሐሳብ አስተያየት ትሰጡኛላችሁ። ስለዚህ ቪዲዮውን እስከ መጨረሻው ታዩት ዘንድ በትህትና ጠይቃለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቪዲዮ እንዲደርሳችሁ አድርጉ። መልካም ቆይታ። have ማለት አለኝ ወይም ደግሞ አለን የመኖር ግስን የሚያሳዩ ናቸው። ስለዚህ verb to have ማለት የመኖር ግስ ማለት ነው። verb to have የምንላቸው have፣ has እና had ናቸው። have እና has ፕሬዘንትን ይገልጻሉ ወይም የአሁን ጊዜን ይገልጻሉ። እነዚህን ሁለቱን have እና hasን የምንጠቀማቸው ለፕሬዘንት ነው ማለት ነው። ለምሳሌ I have ስንል አለኝ ማለት ነው። she has ስንል ደግሞ አላት ማለት ነው። እዚህ ጋር ስንመጣ had ለፓስት ነው የምንጠቀመው። had ማለት ለምሳሌ I had ካልነ ነበረኝ ማለት ነው። she had ካልነ ነበራት ማለት ነው። ስለዚህ had የሚገልጸው ፓስት አክሽንን ነው ማለት ነው። ፓስት ታይምን ይገልጽልናል ማለት ነው። እስቲ እነዚህን have hasን እና hadን ከየትኞቹ ፕሮናውኖች ጋር ነው የምንጠቀማቸው? እዚህ ጋር ማስተዋል ያለብን I, we, you and they use have ማንን ይጠቀማሉ? I have, we have, you have, they have። ስለዚህ I, we, you and they haveን ይወስዳሉ ማለት ነው። ይሄን መያዝ አለብን። እንግዲህ ይሄን ካላወቅን አውቀን መናገር አንችልም ማለት ነው። ስለዚህ አንዳንዶቻችን በልምድ ምን እናገራለን፣ አንዳንዶቻችን ደግሞ አውቀን ምን እናገራለን። ስለዚህ አውቃችሁ እንድትናገሩ ነው፣ በትክክል እንድትናገሩ ስለሚያስፈልግ ነው። ይሄን ማወቅ አለባችሁ። አይ ማለት እኔ ማለት ነው። ዊ ማለት እኛ ማለት ነው። ዩ ማለት አንተ፣ አንቺ፣ እናንተ የሚል ትርጉም አለው ማለት ነው። ዘይ ማለት እነሱ ማለት ነው። ስለዚህ እነዚህን ከሃቭ ጋር እንጠቀማቸዋለን ማለት ነው። ኦኬ፣ ሁለተኛው ደግሞ verb to have has ነው። hasን የምንጠቀመው she, he and it። ስለዚህ she has፣ he has፣ it has እንላለን ማለት ነው። ሶስተኛው verb to have had ነው። hadን እንዴት እንጠቀመዋለን? እዚህ ጋር had ሁሉንም ፕሮናውኖች መጠቀም እንችላለን ከhad ጋር። I had ነበረኝ፣ we had ነበረን፣ you had ነበረህ፣ ነበረሽ ወይም ነበራችሁ፣ they had ነበራቸው፣ she had ነበራት፣ he had ነበረው፣ it had ነበረው። it እዚህ ጋር የምንጠቀመው ኢትን ለነገሮች ነው፣ ለአኒማልስ፣ ለፕላንትስ and for things። ነገሮች ስንል like table chair or maybe clothes thing ነው። ከዛ ውጪ አኒማል ለእንስሳት እንጠቀመዋለን፣ ለእጽዋቶች ኢት እንላለን ማለት ነው። ስለዚህ ኢት ኢምፐርሰናል ፕሮናውን ነች። 7 ፕሮናውኖች አሉ። I, we, you, they, she, he and it. These are pronouns። ስለዚህ እነዚህ ሁሉንም ፕሮናውኖች had እያስከተልን መጠቀም እንችላለን ማለት ነው። ትርጉሙ ፓስት ነው። ፓስት ነው። እዚህ ጋር ነበረኝ፣ ነበራቸው፣ ነበራት የሚል ፓስት ነው። ከላይ የነገርኳችሁ she has ስንል አላት ነው። he has አለው፣ it has አለው የሚል ትርጉም ነው ያለው ማለት ነው። እዚህ ጋር በተመሳሳይ have ስንል I have አለኝ ነው፣ we have አለን ነው። ስለዚህ እዚህ ጋር አሁን መኖርን ነው የሚያሳየው እንጂ ነበረ የሚል ትርጉም አይደለም የሚኖረው ማለት ነው። በምሳሌ እንመልከት። እዚህ ጋር I ብለን ምንድን ነው የምንለው? I have ነው አይደል የምንለው? I have ይሄን ሁላችንም እናውቀዋለን። ያው ትምህርት ቤት የገባ ማንኛውም ሰው I have ብሎ መናገር አያቅተውም። I have a car፣ I have a car መኪና አለኝ፣ መኪና አለኝ። እዚህ ጋር I have a car ስንል አለኝ ነው እንጂ ነበረኝ አይደለም። I have a car መኪና አለኝ። I have a house ቤት አለኝ። ኦኬ I have a house። ስለዚህ I have እያላችሁ እዚህ ጋር ያለውን car የሚለውን መቀየር ትችላላችሁ። I have a car፣ I have a child ልጅ አለኝ፣ I have a child
አይ ሃቭ ኤ ካር፣ አይ ሃቭ ኤ ሃውስ እያላችሁ ይሄን መቀየር ትችላላችሁ። ስለዚህ አይ ሃቭ ነው የምንለው ማለት ነው። ግልጽ ነው አይደለ? አይ ሃቭ ማለት አንችልም። አይ ሃዝ ኤ ካር አይባልም። ኦኬ ኔጌቲቭ ሲሆንስ እዚህ ጋር የለኝም ማለት ብንፈልግ እንዴት ነው የምንጠቀመው? የለኝም አይ ሃቭ ኤ ካር መኪና አለኝ ነው። የለኝም ስንል እዚህ ጋር በቀይ ያስቀምጡላችሁ ዶንት ሃቭ እንጠቀማለን። ግልጽ ነው አይደለ? አይ ዶንት ሃቭ ኤ ካር መኪና የለኝም። አንድ ሰው ዱ ዩ ሃቭ ኤ ካር ብሎ ቢጠይቃችሁ አይ ዶንት ሃቭ ኤ ካር፣ አይ ዶንት ሃቭ ኤ ካር መኪና የለኝም ብላችሁ ትመልሳላችሁ። ዶንት ሃቭ ትላላችሁ። እዚህ ጋር ሃቭ ነው ያልነው፣ እዚህ ጋር ደግሞ ዶንት ሃቭ በሬድ ከለር ያስቀመጥኩላችሁ። ይሄ ኔጌቲቭ ሲሆን ወይም አፍራሽ ሲሆን እንጠቀመዋለን። መኪና የለኝም። እሺ ጥያቄ ስናደርገው ዱ አይ ሃቭ ኤ ካር መኪና አለኝ። አንዳንዴ ይሄን ልንጠቀመው እንችላለን። መኪና አለኝ እንዴ ወይም መኪና አለኝ ብላችሁ ልጠይቁ ትችላላችሁ። ስለዚህ እዚህ ጋር ጥያቄ በሚሆንበት ጊዜ ዱ ነው የምታስገቡት። እዚህ ጋር ፖዚቲቭ አይ ሃቭ ኤ ካር ነው። ከዛ ዱ እዚህ ጋር ስታስገቡ ምን ይሆናል ማለት ነው? እዚህ ጋር ዱ ስታስገቡ ጥያቄ ይሆናል። ዱ አይ ሃቭ ኤ ካር፣ እዚህ ጋር አይ ሃቭ ኤ ካር አለች፣ እዚህ ጋር ዱ ነው የጨመርነው ማለት ነው። መኪና አለኝ። ዱ ዩ ሃቭ ኤ ካር መኪና አለ። እዚህ ጋር ዩ ካረጋችኋት ደግሞ ዱ ዩ ይሆናል ማለት ነው። ዱ ዩ ሃቭ ኤ ካር መኪና አለ። ኦኬ ዘ ኔክስት ዋን ሃዝ በሚለው አረፍተ ነገር እንስራ። ሺ ሃዝ ኤ ቶይ፣ ሺ ሃዝ ኤ ቶይ፣ ሺ ሃዝ ኤ ቶይ ምን ማለት ነው? አሻንጉሊት አላት። ቶይ ማለት አሻንጉሊት ነው። ሺ ሃዝ ኤ ቶይ አሻንጉሊት አላት። እሺ እዚህ ጋር ሺ ዳዝ ኖት ሃቭ ኤ ቶይ ምን እንላለን? ኔጌቲቭ ሲሆን አሻንጉሊት የላትም መኪና የላትም ስንል ሺ ዳዝንት ሃቭ ኤ ቶይ፣ ሺ ዳዝንት ሃቭ ኤ ካር እያልን እዚህ ጋር ዳዝንት ሃቭ እንላለን። ለማን ነው ዳዝ የምንጠቀመው? ዳዝንት ሃቭ ኔጌቲቭ ሲሆን ለሺ፣ ለሂ፣ ለኢት ማለት ነው። ኔጌቲቭ ስናደርግ ዳዝንት ሃቭ እንላለን። ለአይ፣ ለዊ፣ ለዩና ለዘይ ደግሞ ዶንት ሃቭ እናደርጋለን። አፍራሽ በምናደርግበት ጊዜ አይ ዶንት ሃቭ ኤ ቶይ የምንለው ዊ ዶንት ሃቭ ኤ ቶይ ነው እንጂ አይ ዳዝንት ሃቭ ኤ ቶይ አንልም። ዳዝንት ሃቭ ወይም ዳዝ ኖት ሃቭ ለሺ ለሂና ለኢት ነው ማለት ነው። ጥያቄ በሚሆንበት ጊዜ እዚህ ጋር ዳዝ ሺ ሃቭ እንላለን። እዚህ ጋር ዳዝ እናደርጋለን። ቅድም ምንድን ነበር ያለው? ዱ ነበር ያልነው አይደለ? ዱ አይ ሃቭ ለአይ፣ ለዊ፣ ለዩና ለዘይ ጥያቄ ሲሆን ዱ ይሆናል። ለሂ፣ ለሽና ለኢት ደግሞ ጥያቄ ሲሆን ዳዝ ይሆናል ማለት ነው። ይሄን በደንብ መሸምደድ አለባችሁ። ፕራክቲስ መለማመድ ያስፈልጋል ማለት ነው። ዳዝ ሺ ሃቭ ኤ ቶይ አሻንጉሊት አላት። ዳዝ ሺ ሃቭ ኤ ቻይልድ ልጅ አላት። ዳዝ ሺ ሃቭ ኤ ቻይልድ ይሄ በቃ ስትራክቸር ነው። ይሄን ማወቅ አለባችሁ። ኦኬ ሌላኛው ሶስተኛው ቨርብ ቱ ሃቭ የምንለው ሃድ ነው። ቨርብ ቱ ሃቮች ሶስት ናቸው በዋናነት ሃቭ፣ ሃዝ እና ሃድ ናቸው። በነገራችን ላይ ሃቪንግ ራሱ ቨርብ ቱ ሃቭ ነው፣ ግን እዚህ ጋር ብዙ አስፈላጊ ስላልሆነ ሶስቱን እናያለን ማለት ነው። አይ ሃድ ኤ ካር ቅድም አይ ሃቭ ኤ ካር ስንል መኪና አለኝ ነው። አይ ሃድ ኤ ካር ካልነ ደግሞ መኪና ነበረኝ ማለት ነው። አይ ዲድንት ሃቭ ኤ ካር መኪና እዚህ ጋር መኪና ነበረኝ ነው። እዚህ ጋር ደግሞ መኪና አልነበረኝም። መኪና አልነበረኝም ስንል አይ ዲድንት ሃቭ ኤ ካር መኪና አልነበረኝም። ዲድንት ትላላችሁ ማለት ነው። ፓስት ስለሆነ እዚህ ጋር ሃድ ዲድንት ትላላችሁ። ዶንት አይደለም፣ ዳዝንት አይደለም። ዳዝንት ሃቭ ዶንት ሃቭ ሳይሆን ዲድንት ሃቭ ትላላችሁ። እዚህ ጋር ሃድ ስለሆነ ፓስት ነው፣ አልነበረኝም ስለሆነ። ጥያቄ ስናደርገውስ ዲድ አይ ሃቭ ኤ ካር መኪና ነበረኝ። ዲድ አይ ሃቭ ኤ ካር፣ ዲድ ዩ ሃቭ ኤ ካር መኪና ነበረ። ስለዚህ እየቀየራችሁ እናንተ በራሳችሁ ፕራክቲስ ማድረግ አለባችሁ ማለት ነው። እዚህ ጋር ዲድ ዩ፣ እዚህ ጋር አይን ዩ ታደርጉታላችሁ፣ ሺ ታደርጉታላችሁ። እዚህ ጋር ሁሉንም መጠቀም ስለሚችል ዲድ አይ፣ ሂ፣ ዊ፣ ዩ፣ ዘይ ሁሉንም ሰባቱንም ፕሮናውኖች እዚህ ጋር እያስገባችሁ ፕራክቲስ ማድረግ። በተመሳሳይ እዚህ ጋር ኤ ካር የሚለውን ደግሞ ኤ ቻይልድ፣ ኤ ሃውስ እያላችሁ እዚህ ጋር ያለውን መቀየር ትችላላችሁ። ስለዚህ ማይቀየር ማን ነው? ዲድ እና ሃቭ ነው ማለት ነው። ዲድ እና ሃቭ አይቀየርም። ዲድ አይ የነበረውን ዩ ማድረግ ትችላላችሁ። ዲድ ዩ ሃቭ ያችሁ ዲድ እና ሃቭ አይቀየርም። አ ካር የሚለውን ደግሞ አ ቦይ፣ አ ቻይልድ ማለት ትችላላችሁ። ስለዚህ እንደዚህ ያደርጋችሁ ፕራክቲስ ማድረግ ይጠበቅባችኋል ማለት ነው። ቬሪ ጉድ። the next እስቲ ሺ በሚለው እንስራ። ሺ had a shop ሱቅ ነበራት። ሺ had a shop ሱቅ ነበራት። ሱቅ ነበራት ስንል ሺ had a shop
ሱቅ አልነበራትም ስንልስ እንዴት ነው የምንለው? she didn't have a shop she didn't have a shop ሱቅ አልነበራትም። didn't have don't have doesn't have ሳይሆን didn't have እንላለን። አልነበራትም ነው ፓስት ነው እያወራን ያለው ፓስቱ ነው ኔጌቲቭ ማለት ነው። did she have a shop ሱቅ ነበራት። did she have a car መኪና ነበራት እያለን ጥያቄ ማድረግ እንችላለን ማለት ነው። very good the next to summarize ጠቅለል ለማድረግ እስቲ እዚህ ጋር እንድትይዙ የፈለኩት ነገር ምንድነው? I we you and they haveን ይወስዳሉ አይደል? I have we have you have they have እንላለን በአንድ ላይ ማለት ነው። እነዚህ ሁሉም አራቱ ፕሮናውኖች haveን ነው የሚወስዱት። ኔጌቲቭ ሲሆን ደግሞ don't haveን ይወስዳሉ። አያችሁ አይደል? I don't have a car መኪና የለኝም። we don't have a car መኪና የለንም። you don't have a car መኪና የለህም ወይም የላችሁም። they don't have a car መኪና የላቸውም። አያችሁ? ስለዚህ don't have ይወስዳሉ ማለት ነው በኔጌቲቭ ጊዜ። what about the next pronouns she he and it ማን ይወስዳሉ? doesn't have። ቅድም ምንድን ነው ያልነው? she has a car መኪና አላት። he has a car መኪና አለው እያልን አረፍተ ነገር እንሰራለን። ስለዚህ ኔጌቲቭ በሚሆንበት ጊዜ when it is negative ምን እናደርጋለን? she doesn't have እንላለን። እዚህ ጋር ምንድን ነው የምንለው? don't have አይደለ? ለአይ ለዊ ለዩ እና ለዘይ don't have እንላለን። ያ እዚህ ጋርስ doesn't have እንላለን ኔጌቲቭ በሚሆንበት ጊዜ። ግልጽ ነው አይደለ? ጥያቄ ሲሆን እንዲሁ በተመሳሳይ ፕራክቲስ አድርጉ። ፓስት በሚሆንበት ጊዜስ እነዚህ ሁሉ ሰባቱም ፕሮናውኖች ማንን ይወስዳሉ? ቅድም እንደነገርኳችሁ as I told you earlier I we you they she he and it hadን ይወስዳሉ አይደል? I had we had you had they had she had he had and it had እንላለን። ኔጌቲቭ በሚሆንበት ጊዜ ደግሞ didn't have ነው የምንለው አይደል? I didn't have አልነበረኝም። we didn't have አልነበረንም። you didn't have አልነበረህም ወይም አልነበራችሁም። they didn't have አልነበራቸውም። she didn't have አልነበራትም። ምን a car ልንል እንችላለን። he didn't have እያልን አረፍተ ነገር እንሰራለን ማለት ነው። ግልጽ ነው አይደለ? እንደዚህ እያደረግን ፕራክቲስ እናደርጋለን። ስለዚህ ኔጌቲቭ በሚሆንበት ጊዜ እነዚህ ሰባቱ ፕሮናውኖች didn't have ትላላችሁ። ፓስት ሆኖ ኔጌቲቭ ማለት ነው። እዚህ ጋር ደግሞ ፕሬዘንት ሆኖ ኔጌቲቭ ያ ለሺ ለሂና ለኢት። እዚህ ጋር ደግሞ I we you they። እዚህ ደግሞ ኔጌቲቭ ሲሆን don't have ይሆናሉ። ፖዚቲቭ ሲሆን have ይሆናል። I have we have እንላለን ማለት ነው። ስለዚህ ይሄን በደንብ ፕራክቲስ አድርጉ። ተከታታይ የሆኑ ትምህርቶችን ነው እየሰራን የምንገኘው። ባለፈው ለመጀመሪያ ጊዜ የተሰራ ቪዲዮ አለ እንግሊሽ አልፋቤትስ የእንግሊዘኛ አልፋቤቶችን ከኤ እስከ ዜድ ያሉ እንግሊዘኛ አልፋቤቶችን በደንብ መለየትና አጻጻፍ ስታይላቸውን ወይም ደግሞ የአጻጻፍ ሃንድ ሙቭመንት እንቅስቃሴያቸውን እንዴት ነው የምንጽፋቸው የሚለውን በደንብ ያማረ ጽሑፍ እንዲኖራችሁ ያግዛችኋል። የመጀመሪያውን ቪዲዮ በደንብ ተመልከቱት። ሁለተኛው ደግሞ ስለ verb to be የተሰራ አለ። verb to be የምንላቸው is am are was እና were ናቸው። ሌሎችም አሉ be being እና been እነሱም አሉ፣ ግን በአምስቱ ነው የሰራሁት። ስለዚህ እነሱን ተመልከቱ። ከዛ ቀጥሎ ስለ verb to do ቨርቦችን do does and did እንዴት እንጠቀማቸዋለን። ከዛ verb to have ነው የዛሬው ቪዲዮ። ስለዚህ እነዚህን በደንብ verb to be verb to have and verb to do ይሄን በደንብ ካወቃችሁ አኪዩሬት የሆነ ትክክለኛ የሆነ እንግሊዘኛ መናገር ትችላላችሁ ማለት ነው። ሌላ ቦታ አትሂዱ። ምክንያቱም ይሄን ሳታውቁ ወደ ሌላ መሄድ አይጠበቅባችሁም። first you have to know it you gotta know it ከዛ በኋላ ነው ወደ ሌላ ስቴፕ የምትሄዱት ማለት ነው። ይሄ ነው ዋናው መሰረቱ። ይሄን ካወቃችሁ ሌላው በጣም ቀላል ነው። በቀላል መማር ትችላላችሁ። ትልልቅ አድቫንስድ ሰዎች ጋር ሆናችሁ መማር ትችላላችሁ። ግን ይሄን አለማወቅ ግን አይቻልም። ስለዚህ አሁንም ተከታታይ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።